አሰላሙ አለይኩም እንዴት ናችሁ? ደህና ናችሁ ወይ? ሳምንታችሁ እንዴት አለፈ? ዛሬ ጉንፋን ይዞኛል። ኢቨን ማውራት ራሱ ከባድ ሆኗል። አይ ሆፕ ድምፄ በደንብ ይሰማችኋል ብዬ አስባለሁ። አሁን ባለንበት ዘመን ሁሉም ነገር ድግምት፣ የሰው አይን እየሆነበት ያለ ነው። ብዙ ኮንቨርሴሽኖች በዚህ ዙሪያ ይነሳሉ። እኔ ይሄ ነገር በጣም እንደ ብዝ ማህበረሰብ ውስጥ እንዳለ ያወቁት በተለያየ ጊዜ ልክ በአንድ ወር ውስጥ በተለያዩ መስጊዶች አንድ አይነት ቁጥብ አሰማ ነው። እንደዚህ ከድግምት ከሰይጣን ከምናምን ጋር የተያያዘ ነገር ሰዎች በእንደዚህ አይነት ነገር ምን ያህል ተጥለቅልቆ የተበላሹ እንደሆነ ሰምባዲ ሀስ ቱ ቶክ እና ደግሞ ስፒሪቹዋል ሂለር ነን የሚሉ ሰዎችም በሀገራችን በማህበረሰባችን በየቀበሌው በየመንደሩ በዝቷል። ግማሾቹ ባህላዊ ሐኪም አትሏቸውም ደርና ባህላዊ ምክንያቱም some of them knows your illness በቃ እንደዚህ እናንተን አይቶ ብቻ even they won't have a deeper communication ከእናንተ ጋር። አንዳንዶቹ ደግሞ እንዲሁ ዝም ብሎ ትገባላችሁ ከዛ ምን ሆነች ምናምን ሳይባል በቃ ቁርአን ይጀመራል። አንዳንዶቹ ጋር ደግሞ ዝም ብሎ መድኃኒት ይሰጣቸዋል። አይዶንት ኖ እነሱ ሰዎች ሂለር የምር እውነት ሂለር ሊሆን ይችላሉ አይችሉም። ግን ሰዎች አሁን ላይ ያለውን ችግሮቻቸውን ወደ ፈጣሪያቸው ከመውሰድ ይልቅ ድሮ ወደ ሐኪም ቤት የሚሮጥ ሰው አሁን ደግሞ በተቃራኒ ወደ ሼኪ ቤት ወደ ምንድነው የሚቀሩ ሰዎች ቤት ወደ ሩቂያ የሚያደርጉ ሰዎች ቤት መሄድ አብዝተናል። ሁሉም ነገር መንፈሳዊ እየሆነብን ነው ወይ? እሱ የሁላችንም ጥያቄ ነው። እንትን ለማለት ፈልጌ አይደለም። ላይክ መንፈሳዊ አይደለም ሰው ምንም አድርጎባችሁ ቡዳ አይቷችሁ ድግምት አይቷችሁ ምናምን አይደለም። ኢትስ ላይክ ሁሉ ነገራችን ሶሻል ሚዲያ ላይ ያለ ሁሉም ነገራችን ዓለም የሚያይበት የሚለጠፍበት ዘመን ላይ ነው። ኢቪል አይም ከሆነ ድግምት ምቀኝነትም ከሆነ ኢካን ሪች በዚህ ዘመን ከድሮ ከዛሬ 50 ዓመት በ20 30 ዓመት በፊት 10 ዓመት በፊት ባለው ርቀት ሳይሆን በጣም በዛ 10 እጥፍ 5 እጥፍ ችግሮች ለእናንተ ሊደርሱ ይችላሉ። ስፒሪቹዋል የሆኑ ጥቃቶች ወይ ደግሞ መንፈሳዊ ጥቃቶች ለእናንተ ሊመጡ ይችላሉ። ግን አት ሴም ታይም ኢብኑ ተይሚያ እንዳሉት መጥፎ ነገር ወደ እናንተ ህይወት ሀፕን ሲያደርግ እናንተ ህይወት ላይ ጥሩ ያልሆኑ ወይ ደግሞ ድግምትም ይሁን ቡዳም ይሁን እንደሚባለው የምቀኛ አይንም ይሁን እናንተን ህይወት ዲስትሮይ ሊያደርገው ደግሞ እናንተን በዚህ መልኩ ሳክሪፋይስ እንድታረጉ ያደረገበት እናንተ ጥሩ ነገር ስላላችሁ ወይ ደግሞ እናንተ ጥሩ ፖዚሽን ላይ ስላላችሁ ብላችሁ አታስቡ። ኢንስቴድ ማሰብ ያለባችሁ ምን ያህል እኔ ከአላህ ብርቅ ነው፣ ምን ያህል እኔ ከፈጣሪ ብርቅ ነው እንደነዚህ አይነት ነገሮች ህይወቴ ላይ ዋጋ እያስከፈሉኝ ያሉት ሚለውን ነው መጠየቅ ያለባችሁ ብሏል። እና ሜቢ እነዚህን ሀሳቦች በዛ መልኩ መረዳትም ጥሩ ነው። የኛ ከመንፈሳዊ ዓለም ደግሞ ከአላህ መራቃችን ለእንደዚህ አይነት ያልተገቡ መጥፎ መንፈሶች እንድንጋለጥ አድርጎ ሊሆን ይችላል። አት ዘ ሴም ታይም ግን ምናልባት ራሳችን ውስጣዊ ኪዮሳችንን ወይ ደግሞ ውስጣዊ ጥሎቻችንን ጦርነቶቻችንን ውስጣዊ የራሳችን ጠላት ራሳችን መሆናችንን በሌላ ሰዎች ወይ ደግሞ ኤክስተርናል በሆነ ነገር እያሳበብን ቢሆንስ ብዬ አስባለሁ። ኢትስ ላይክ ሰዎች ብዙ መጥፎ ነገር ከማድረጋቸው የተነሳ ልባቸው ይቆሽሻል። ብዙ ልክ ያልሆኑ ነገሮች በማድረጋቸው ውስጥ የተነሳ ፍጥራቸው ይሄ ደግሞ አላህ በእናንተ ውስጥ ያስቀመጠው ኢነር ኮምፓስ ብሉፕሪንት ማለት ገና ከመፈጠሩ ትክክልና ስህተትን የሚያውቅ ይሄ ኖዊንግ የሚባለው እናንተነታችሁ ከመጣሱ የተነሳ አውር ደግሞ ከመጣሉ ከመገፋቱ የተነሳ አውር ደግሞ ዲስኮኔክት ከመደረጉ የተነሳ ፋይት እያደረገ ቢሆንስ መልሶ ላይክ ውጫዊ መንፈስ መጥቶ እናንተ ጋር የሆነ ሰው ድግምት አድርጎባችሁ የሆነ ሰው በአይኑ አይታችሁ የሆነ ሰው ቀንቶባችሁ የእናንተን ኢነር ፒስ ሉዝ እንድታረጉ አድርጎ ሳይሆን ሜቢ እናንተ ለረጅም ወደ 30 ለ40 ዓመት ስታረጉት የነበራችሁት ትክክል ያልሆኑ ስህተት የሆኑ አድሚት ያላረጓቻቸው ሂሳብ ያልተወራረዳችሁ የእናንተ የሆኑ እናንተ በእጃችሁ ለራሳችሁ የፈጠራችሁት ወይ ደግሞ በህይወታችሁ ኳሊቲ ኮምፕሮማይዝ ያደረጉ የራሳችሁ አክሽኖች፣ ዲሲዥኖች፣ ቾይዞች ፍጥራችሁን ወይ ደግሞ ቀልባችሁን ከማጨለሙ የተነሳ በውስጣችሁ ብርሃን አጣችሁ እየተሰቃያችሁ ቢሆንስ? ሰው ከውጭ ድግምት አድርጎባችሁ ሳይሆን ማለት ነው። ፍጥራችሁ እና ሪዘንት አድርጋ በእንቢ ብላ ከረጅም ዓመት ከመታሰሯ ከመወጠሯ ወይ ደግሞ ከመጣሷ የተነሳ ኢነፍ ብላ ከነፍሶቻችሁ ጋር እየተጣላች ቢሆንስ?
ሜቢ እነዚህ ጥሎች እናንተ ውስጥ ያሉ ጥሎች ይሆናሉ። ሜቢ አሁን የሚሰማችሁ ዲስኮምፈርት፣ ደህና ለመሆን፣ ብቸኝነት፣ ሁሉም አይነት ስሜቶች ሜቢ ውስጣዊ የሆነ ኢነር ኮምፓሳችሁ ወር ደግሞ የእናንተ ውስጣዊ የሆነ ኢኩሊብረማችሁ ወር ደግሞ ሚዛናችሁ ተዛብቶ ቢሆንስ ብላችሁ አስባችሁ ታውቃላችሁ ወይ? ዛሬ ማውራት የፈለግኩት በዚህ ኮንሰፕት ላይ ነው። ምክንያቱም ወደ ውጭ ማሳበብ፣ ወደ ውጭ ማላከክ ሁላችንም ባህሪያችን ነው። ኃላፊነት መውሰድ ለሰው ልጅ በጣም ከባዱ ነገር ነው። ግን እውነቱም ደግሞ እዛ ውስጥ ነው ያለው። እንዴ መሰላችሁ? ሰው ልጅ እኔ የምትሉት ኦር ደግሞ እኔ የምትሏት አካል አንድ አይደለችም። ኢትስ ላይክ አንድ ነን፣ ኦብቪየስሊ ላይክ አንድ ነን፣ ግን የራሳችን የሆኑ ክላሲፊኬሽኖች ኦር ደግሞ የራሳችን የሆኑ ፓርቶች አሉ። አይን፣ አፍንጫ፣ ጆሮ፣ ስኪን ምናምን ተብሎ 5 ሴንስ ኦርጋን እንደተባለው ሁላ ሰው ውስጥ ውስጣዊ ዓለማችንም ይሄ ውጫዊ ኤክስፕሬሽናችን ነው። ውስጣዊ ማንነታችንም የራሱ የሆነ መገለጫዎች ደግሞ የራሱ ሆነ ሴንሶች አሉት። ከነዛ ሴንሶች ውስጥ አንዱ ነፍስ ነው። የምትሞተዋ ነፍስ በጣም ከዓለም ጋር የተሳሰረችዋ፣ በጣም ዓለም የምትወዷ፣ ኤክስፕሎር ማድረግ የምትወዷ፣ ዝም ከተባለች እንደ ሉጋም እንደሌለው ፈረስ መጋለብ የምትወዷ። ኛው ነገር ደግሞ ቀልብ አለን። ሰው ልጅ ቀልብ ደግሞ ልብ አለን። ይሄ ልብ የምንለው ደም የሚረጨው እዚህ ግራ ጎናችን ላይ ያለው ሳይሆን ኢነር ኮምፓሳችን ኦር ደግሞ የኢነር ኢነርጂ ሀውሳችን ኦር ደግሞ ኢማም አልገዛሊ እንደሚጠቅሳት መስታወታችን አለች። ያቺ መስታወት ንጹህ ሆና መቀመጥ፣ ንጹህ ሆና መቆየት አለባት። እናንተ መስታወቱ ላይ ምንም አድ አታረጉ። የምታረጉት ነገር አዋራ፣ ቆሻሻ፣ ኃጢአት፣ ጥፋቶች በመጡ ቁጥር ቶሎ 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 ብርሃኗን ሉዝ እንዳታረግ ኦር ደግሞ ሪፍሌክት የምታደርገውን ነገር እንዳታጣ እሷን ፖሊሽ ማድረግ ነው። እቺ ቀልብ የምትባለው ነገር መንገደኛ እንደሆነች ተጓዥ እንደሆነች ታውቃለች። ለምን እዚህ እንዳለች ወዴት እንደምትሄድም ታውቃለች። ራይደር ኦፍ ዩ ኦር ደግሞ እናንተን መምራት ያለባት ተብላ የምትታሰበዋ ነገር ቀልባችሁ ነው። ይሄ ልብ ግን ክሊን መሆን አለበት። ምክንያቱም ዌይቱ እንዳይረሳ ነው የሚባለው። እንደዚህ በቆሻሻ ምናምን ነገር ረስትድ ሆኖ እንዳይረሳ የሚሄድበትን ወዴት እንደሚሄድ ማድረግ ያለበትን ነገር እንዳይረሳ እና ደግሞ ይሄ የፈጣሪን ጋይደንስ መቀበል እንዲችል ሁሌ ንጹህ ሆኖ መቀመጥ አለበት። ሌላኛው ደግሞ ሩህ ነው። ሩህን አላህ ራሱ ከሚስጥሯም ከምንም ከኔ ናት ስላለ ስለዚህ ገብተን ምንም የምናወራው ነገር የለንም። አላህ ነው የሷ ሚስጥር የሚያውቀው። አራተኛው የእናንተነታችሁ ክፍል ደግሞ ፊጥራ ነው። ፊጥራ ላይክ ብሉፕሪንታችሁ ነው። ብሉፕሪንታችሁ ስላችሁ ትክክለኛና ውሸትን እውነትን ከውሸት የምትለዩበት፣ አላህን የምታውቁበት፣ የትኛው መንገድ ልክ የትኛው መንገድ ስህተት እንደሆነ የምታውቁበት፣ ይሄ ቁርአንን ቀርታችሁ ተምራችሁ ዳዋ ተደርጎላችሁና የምታውቁት ነገር ሳይሆን ኢትስ ኢኔት ኢን ዩ ያለ ኖዊንግ አለ። እሱ ስኳቸው እነዚህ አራት እናንተነቶች ደግሞ የእናንተ ሴንሶች በትክክለኛው መንገድ ደግሞ መሄድ ባለባቸው ባላንስ እና ኮንትሮል ውስጥ ካልሆኑ የነፍስ ጭንቀት፣ ድብርት፣ ግራ መጋባት፣ ቶሎ ቶሎ ሩቃ ቤት የሚያስገዳችሁ ጭንቀት፣ ቶሎ ቶሎ አንድ አዋቂ ጋር የሚያስገዳችሁ ችግር፣ ቶሎ ቶሎ ደግሞ ሄዳችሁ በሰው በአይን በቡዳ በምታላክኩበት የሚመስላችሁ ችግር እናንተ ላይ ሊፈጠር ይችላል። ምክንያቱም 10 ዓመት 20 ዓመት 30 ዓመት ኖራችሁ ሊሆን ይችላል። ግን ዌን ዩ ሪች 40 ያጠፋችሁት ኃላፊነት ያልወሰዳችሁት ይቅርታ ያልጠየቃችሁበት ያላጸዳችሁት ልባችሁ ሉዝ ያረጋችሁት ፍጥራችሁ ልጓም ያላበጀችላችሁ ነፍሳችሁ የሆነ ጊዜ እናንተ ውስጥ ባትል ይፈጥራሉ። እርስ በርስ ጠላት ሆኖ ይዋጋሉ። ያን ፋይት አብዛኞቻችን ቆም ብለን ከማስተዋል እና ምንድን ነው ምን የተፈጠረ ነው በምን መልኩ ነው ይሄን ነገር መሄድ የምችለው ደግሞ የምጓዝበት ብለን ከማስተዋል ይልቅ ተራን የሆኑ ነገሮችን ውስጣዊ ለሆኑ ችግሮቻችሁ ሰበብ ታደርጋላችሁ። ዘወረስት ሰበብ ደግሞ ውስጣችሁ ላሉ ጭንቀቶች፣ ችግሮች ደግሞ የራሳችሁ ደካማ ራሳችሁ ሂሳብ መወራረዶች፣ የቤተሰብ ነገር፣ የመንፈሳዊ ነገር ደግሞ የሆነ ሰው እንደዚህ አድርጎብኝ ነው፣ እንደዚህ ስለሆነ ነው፣ በቤተሰቤ እንደዚህ ስለሆነ ነው፣ ዘሬ እንደዚህ ስለሆነ ነው፣ የተወለድኩት ከእንትና ስለሆነ ነው ብላችሁ ማላከክ is the worst thing you can do to yourself። ምክንያቱም አንዳንዴ ነፍሶች ስትረስ ሲሆኑ፣ ሲጨነቁ፣ ሲወጠሩ they need balance የሆነ ነገር ባላንስ መደረግ አለበት እያሉ ነው። ነገሮች
ሜቢ በኢነር ባላንስ ማጣት የተፈጠረብን ሊሆን ይችላል። ይሄ ውስጣዊ እኛነታችን ሴንሶቻችን ፋይት እያደረጉ ሊሆን ይችላል። በጣም የዛገ ልባችን፣ በጣም የተጣሰ ፊጥራችን፣ በጣም እንትን ሉጋም ያልተበጀለት እንደፈለገ ንግስናውን ራይድ እያደረገ ያለ ገደብ ያጣው ነፍሳችን እየፈጠሩት ያሉ ግጭት ውስጣዊ ባትል ሊሆን ይችላል። ሜቢ ችግሮቻችንን ከመንፈሳዊ ከውጫዊው የሆነ ሰው አረገብኝ፣ ከሆነ ሰው መጣብኝ፣ ኦር ደግሞ ከእናቴ የወረስኩት ከአባቴ የወረስኩት ብሎ ከማሳበብ ይልቅ ሜቢ ምን አርጌ ነው እነዚህ ነገሮች የተፈጠሩብኝ ብሎ ራስን ኮሽን እንደማድረግ ያለ ትልቅ ነገር የለም ብዬ አስባለሁ። ምክንያቱም ብዙ ጊዜ እኛን ዋጋ የሚያስከፍሉን የሆኑ ጊዜ ላይ የሰራናቸው ጥፋቶቻችን፣ ስህተቶቻችን ናቸው። ሊትራሊ ዓለም ራሷን ማድረጊያ መንገድ አለባት። የሆነ ሰው ቀልቡ ከሰበረ ከተከፋባችሁ ምንም እኮ ላትሆኑ ትችላላችሁ ፊዚካሊ፣ ግን ኢንተርናሊ የሆነ ሰው ላይ እንዲፈጠር ያደረጋችሁ ጭንቀት፣ ድብርት፣ የበታችነት፣ ብቸኝነት በእናንተ ውስጥ ማኒፌስት ያደርጋል። ምክንያቱም ሁላችንም የመጣ ነው ከአንድ ሩት ነው። ሩታችን አንድ ነው። እዛ የሚፈጠረው ስትረስ እዚህም ሊንገር ማድረጉ አይቀርም። ስለዚህ ኤኒታይም ዩ ፊል እንደዚህ አይነት ጥሩ ያልሆኑ ዲስኮምፈርቶች፣ ውስጣዊ ነገሮችን መናጋት ስትሰሙ፣ ስፔሻሊ ላይፍ ጥሩ እየሄደች ነው፣ ቤት ገዛው፣ መኪና ገዛው፣ ወለድኩ፣ ትዳር አገኘው፣ ላይፍ ናው ስቴብል ብላችሁ በምታስቡበት ሰዓት ውስጣዊ አለመረጋጋትን ኤክስፒሪየንስ ያደረጋችሁ ከሆነ ቶሎ ሮጣችሁ ገንዘብ ስላገኘው፣ ልጅ ስለወለድኩ፣ ህይወቴ አሪፍ እየሄደ ስላለ፣ እንደዚህ ስለሆነ መጥፎ ነገሮች ከዓለም ከውጭ ወደ እኔ እየመጡ ነው ብላችሁ አታስቡ። ኢንስቴድ ሜቢ ድሮ በጣም ስታገልባቸው የነበሩ ነገሮች ከተገኘው በኋላ ሜቢ ትግሉ አሁን ወደ ውስጥ ተመልሶስ ቢሆን፣ ድሮ ቤት ለመግዛት ስታገሉ ነበረ፣ ቤት ገዝታችኋል፣ መኪና ምናምን ካምፓኒ ምናምን፣ በቃ ሁሉም ነገሮች አረጋችሁ፣ ውጫዊ ነገር ሜቢ በዛ ጊዜ አባንደን ያረጋችሁት፣ ሂሳብ ያልሰራችሁት፣ ያላወራረዳችሁት ውስጣዊ እናንተነታችሁ የሂሳብ ጊዜ ኦር ደግሞ የጥረት ጊዜ ኦር ደግሞ የፒሪፊኬሽን ጊዜ ፈልገው ቢሆንስ ብላችሁ በማሰብ በዛ ረጅም መንገድ ላይ ያረጋችሁትን ስህተት ከሆነ ስህተት፣ ትክክል ከሆነ ትክክል፣ ይቅርታ መጠየቅ ካለባችሁ ይቅርታ መጠየቅ፣ ማስተካከል ካለባችሁ ከራሳችሁ ማስተካከል ያለባችሁ ነገር ካለ በማስተካከል መሞከር ያለባችሁ ወር ደግሞ ማድረግ የምትፈልጉት ግን በተለያዩ ሰዎች ያላረጋችሁት እናንተነታችሁ ካለ እሱን ነገር ኤክስፒሪየንስ በማድረግ ውስጥ የራስን ውስጣዊ ሚዛን ማስጠበቅ አስፈላጊ ነው ብዬ አስባለሁ። አይሆፕ ይሄ ቪዲዮ ጠቃሚ ነገር አገኝታችሁበታል። ላይክ ማድረግ አትርሱ። ኔክስት ቪዲዮ ይዤላችሁ እስክመጣ መልካም ሳምንት ይሁንላችሁ። ቶሎ ብላችሁ ወደ ውጭ ነገር ማላተፍ ወደ ውጭ ሀሳብ ማሳበብን ቀንሱ። በዛ አርጋችሁ ደግሞ ውስጣችሁን ወደ ራሳችሁ የመመለስን አቅም አዳብሩ። ላለው ሰላም አለይኩም፣ ደህና ቆዩ።